ስርየት የሌለው ኃጢአት መንፈስ ቅዱስን የተሳደበ ኃጢአቱ አይሰረይለት። በማቴዎስ ወንጌል ምዕራፍ 12 ከቁጥር 31 ላይ መንፈስ ቅዱስን የተሳደበ ኃጢአቱ አይሰረይለትም ይላል። በዮሐንስ ወንጌል ላይ ደግሞ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ያስተምራል። እነዚህ ሁለት ቃሎች አይጋጩብንም ወይ? ብዙዎቻችሁ በውስጥ የምትጠይቁኝ ጥያቄ ነው። ሆኖም ግን ይህ ጥያቄ መንፈስ ቅዱስን የተሳደበ ኃጢአቱ አይሰረይለትም ብሎ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ተናግሯል። ይህን ቃል ለምን ተናገረው? መንፈስ ቅዱስን መሳደብ ማለት ምንድን ነው? እኛ ሰርተን የማይሰረይልን ኃጢአት አለው እያላችሁ ብዙዎቻችሁ በውስጥ ጠይቃችሁኛል። የዚህን መልስ እሰጣችኋለሁ። ስለዚህ ነገር እንማማራለን፣ እንነጋገራለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ምሕረት ቸርነቱን ደግነቱን አብዝቶልን እስከዚችም ሰዓት ጠብቆን እድሜ ለንስሐ ጨምሮልን እስከዚች ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተቀደሰ የተመሰገነ ይሁን። ቅድስተ ቅዱሳን ንጽሕተ ንጹሐን እመ አምላክ ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ማስተዋሉን ጥበቡን ትግለጥልን። ቅዱሳን ጻድቃን ሰማዕታት እንደየክብራቸው መጠን የተመሰገኑ ይሆንልን። በትንሿ ቤተ ክርስቲያን ላይ ከዚህ በፊት ስለ ንስሐ ብዙ ነገሮችን ተማምረናል፣ ተነጋግረናል። ከንስሐ አባታችን ጋር ማድረግ የማይገቡን ወይም ከንስሐ አባት ጋር ማድረግ የሌሉብን ነገሮች፣ ንስሐ በምንገባበት ጊዜ የተከለከሉ ነገሮች በሚሉ ብዙ ትምህርቶችን ተማምረናል። ስለ ንስሐ ስንነጋገር ንስሐ እውነተኛ ጸጸት፣ መመለስ፣ ከፈጣሪ ጋር መታረቅ እንደሆነ በባለፈው ክፍላችን ተነጋግረናል። በማቴዎስ ወንጌል ምዕራፍ 12 ከቁጥር 31 ላይ መንፈስ ቅዱስን የተሳደበ ኃጢአቱ አይሰረይለትም ይላል። በዮሐንስ ወንጌል ላይ ደግሞ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ያስተምራል። እነዚህ ሁለት ቃሎች አይጋጩብንም ወይ? አንድ ሰው በማወቅም ባለማወቅም ክፉ ኃጢአት በደል ቢሰራ ነገር ግን በኋላ ባወቀበት በተረዳበት ሰዓት ወይም ልቦናው በተመለሰበት ሰዓት ፈጣሪውን ይቅር ብሎ የሰራውን በደል ለካህናት ተናግሮ ተናዞ ቀኖናውን ፈጽሞ ጸሎት አስደርሶ ፈጣሪውን ይቅርታ ጠይቆ በትህትና ሆኖ ቅዱስ ሥጋውን ክቡር ደሙን ቢቀበል ኃጢአቱ አይሰረይም ወይ? ክርስቶስ እንዲህ ብሎ ያስተማረው ለምንድን ነው? ቃሉም እንደዚህ ይላል በማቴዎስ ወንጌል ምዕራፍ 12 ከቁጥር 31 ላይ ስለዚህ እላችኋለሁ ለሰው ኃጢአት ስድብ ሁሉ ይሰረያል፣ መንፈስ ቅዱስን ለሰደበ ግን አይሰረይለትም። በሰው ልጅ ላይ ቃልን የሚናገር ይሰረይለታል፣ በመንፈስ ቅዱስ ላይ የሚናገር ግን በዚህ ዓለምም ቢሆን በሚመጣው ዓለምም ቢሆን አይሰረይለትም ብሎ ተናግሯል። ይህን ቃል ክርስቶስ ለምን ተናገረው? መንፈስ ቅዱስን መሳደብስ ምን ማለት ነው የሚለውን በምንመለከትበት ጊዜ የዚህን ቃልና ትርጓሜ ለመረዳት ለማወቅ ይጠቅመን ዘንድ ከዚሁ ምዕራፍ ላይ ከቁጥር 22 ላይ በምንመለከትበት ጊዜ ቃሉ እንደዚህ ይላል። ከዚህ በኋላ ጋኔን ያደረበት ዕውርና ደንቆሮ አመጡለት። ያም ዕውር እና ደንቆሮ እስኪናገርና እስከሚያይም ድረስ ክርስቶስ ፈወሰው። ሕዝቡም ሁሉ እየተደነቁ ይህ የዳዊት ልጅ አይደለምን አሉ። ፈሪሳውያን ግን በሰሙ ጊዜ አጋንንት አለቃ በቤልዜቡል ነው እንጂ ይህስ አጋንንትን አያወጣም አሉ። ክርስቶስ አስቡት። ክርስቶስ አይኑ የማያይ ጆሮ የማይሰማን ሰው ጆሮ እንዲሰማ አይኑ እንዲያይ ሲያደርግ ሲፈውሰው ታምሩን ሲገልጥ ሲያሳይ፣ ፈሪሳውያን ግን መጡና ይህስ በአጋንንት አለቃ በቤልዜቡል እንጂ አጋንንትን አይወጣም ብለው በክርስቶስ ላይ ተዘባበቱበት። ክርስቶስም የመንፈስ ቅዱስን ተአምር የሚንቁ የሚያቃልሉ የእርሱንም ሥራ የሚተው ሰዎች ኃጢአታቸው ይቅር እንደማይባል ለፈሪሳውያን የተናገረው ቃል ነው ማለት ነው። እናም አባቶቻችን እንደሚያስረዱን ሰው ሰውን ቢሰድበው የምግባር ሕጸጽ ነው፣ የምግባር ጉድለት ነው። ሰው መንፈስ ቅዱስን ቢሰድበው ግን የሃይማኖት ሕጸጽ የእምነትም ጉድለት ነው። እንደ መቅዶኒዮሳውያን እንደ ፈሪሳውያን የተለየ ይሆናል። አንድ ሰውስ መንፈስ ቅዱስ ከተለየው እንዴት ንስሐ ሊገባ ይችላል?
ስለዚህ መንፈስ ቅዱስን ሰደበ ሲል የመንፈስ ቅዱስን ሥራ ትቶ በሃይማኖት ክዶ መጽደቅ የለም የሚለውን ለመናገር እንጂ ሰው በማወቅም ይሁን ባለማወቅ መንፈስ ቅዱስን ተሳድቦ ሃይማኖቱን ክዶ ፈጣሪውን ክዶ በንስሐ ቢመለስ ቢጸጸት አይድንም ለማለት የተነገረ አይደለም። ማየትና መስማት የማይችለው ያንን የፈወሰበትን ድንቅ ተአምሩን የመንፈስ ቅዱስን ሥራ ለቤልዜቦል ወይም ለአጋንንት አለቃ በመስጠታቸው ልባቸው የደነደነ ታምራትን እያዩ እንኳን ማየት ማስተዋል ባለመቻላቸው ለንስሐ የሚሆን የተዘጋጀ ልቦና ስለሌላቸው በአምላክነቱ ስላወቀ ስለተረዳ መንፈስ ቅዱስን የሰደበ ልቡ የደነደነ ሃይማኖቱን የካደ የመንፈስ ቅዱስን ሥራ ያልመሰከረ የካደ ሰው ኃጢአቱ አይሰረይለትም ሲል ይህን ቃል ተናግሯል። ዛሬም ቢሆን የመንፈስ ቅዱስን ሥራ ክደው የመንፈስ ቅዱስን ሥራ ንቀው የሃይማኖታቸውን ክደው እምነታቸውን የቀየሩ መናፍቃን በንስሐ ሕይወት ተመልሰው ወደ እግዚአብሔር አንድ መሆን ይከብዳቸዋል፣ ይቸግራቸዋል። በእኛ ዘመን ላይም በመንፈስ ቅዱስ ላይ የዘበቱ መንፈስ ቅዱስን የሰደቡ ጥምቀትን ልጅነት ካገኙ በኋላ የካዱ በመንፈስ ቅዱስ ላይ የሚዘብቱ የመቅዶኒዮሳውያንን ልጆች እንደ ምሳሌ አዳምጧቸው። የአክብሮት የጸጋ እያልክ ልቤን አትላጠኝ እባክህ። እኔ የፎረሽኩበት ጫውታ ወንድ ከሆን እናና ይሄን ሁሉ ታቦት እያወጣህ 4 ኪሎ ላይ ከምረው ብለው ቢሉኝ የአዲስ አበባን ታቦት በድፍረት እያወጣሁ ክብር በጎደለው ሁኔታ እንደነሱ መጎናጸፊያ ምናምን ልበሉ አይነት አይደለም። እንደ የሆነ ነገር እየተነጠፈልኝ በዚያ ላይ መሄድ አይደለም። ዝም ብዬ እንደዚህ በኩርቱ ፌስታል አንጠልጥዬ 4 ኪሎ ላይ በከምረው ምንም አያደርገኝም። ጣዖት ነው። ጣዖት መክተፊያ ነው። መክተፊያ መሰዊያ የሚባል ነገር የለም በአዲስ ኪዳን። እንግዲህ እንደሰማችኋቸው ነው። እንደዚህ በመንፈስ ቅዱስ ላይ የሚዘብቱ በእግዚአብሔር ላይ የሚያላግጡ አምላክነቱን የካዱ የሥጋዊ ፍላጎታቸውን ማሸነፍ ያቃታቸው እግዚአብሔር አምላካቸውን ደግሞ በተለያየ ምክንያት የካዱ የሚዘብቱ የነዚህ ኃጢአት ሊሰረይ አይችልም። መንፈስ ቅዱስ ርቋቸዋል፣ ሰይጣን ተቆራይቷቸዋል፣ ልባቸውም ደንድኗል። እንዴትስ ሊመለሱ ሊጸጸቱ ይችላሉ? ለነዚህ የተነገረ እንጂ በማወቅም ባለማወቅም ወይም መንፈሰ ጽርፈት የስድብ መንፈስ ይዟቸው በየጸበሉ የምናያቸው የምንሰማቸው መንፈስ ቅዱስን የተሳደቡ አይደለም። እግዚአብሔርን በጊዜያዊ ክደት ክደው በልቦናቸው ሲመለስ የተመለሱ ያለቀሱ ድንገት ተሳስተው መንፈስ ቅዱስን የሰደቡ ኃጢአታቸው አይሰረይም ማለት አይደለም። አበስነ ገበርነ ተሳስተን ብዙ ነገር ሰራን ብለው ወደ ንስሐ ቢመለሱ ቀኖናው ይበዛል፣ ቅጣቱ ይከብዳል እንጂ የማይሰረይ የማይደመሰስ ኃጢአት የለም። ደግሞ የጊዜያዊ ኃጢአት በጊዜ በሰዓት ተሰርቶ ወዳውኑ መጸጸት መመለስ ያለበት ኃጢአት ግን ይቅርታን ያስገኛል። እንደ ምሳሌ ለማሳየትም የሐዋርያት አለቃ የተባለ ጴጥሮስ ብርሃነ መለኮቱን ያሳየው አንተ ብፁዕ ነህ ያለው አንተ አለት ነህ፣ በአንተ አለትነት ላይም ቤተክርስቲያኔን መሰረታታለሁ ያለው የመንግስተ ሰማያትን የመክፈቻ ቁልፍ የሰጠው የሐዋርያት አለቃ ቅዱስ ጴጥሮስ ክዶት ነበር። ነገር ግን ቅዱስ ጴጥሮስ ይህን ሁሉ ታምራት አይቶ ክርስቶስ በተያዘበት ሰዓት በዛች ሰዓት ክዶት ነበር። ነገር ግን ወዲያው ተመልሶ አለቀሰ፣ ተጸጸተ፣ ተመለሰ፣ ንስሐ ገባ፣ ይቅርታም አገኘ። 3 ዓመት ከ3 ወር ወንጌልን የተማረ የክርስቶስን የእጁን የማዳን ሥራ ያየ የተመለከተ ሐዋርያው ቅዱስ ቶማስም የጌታን ትንሣኤ ተጠራጥሮ ነበር። ክርስቶስ ግን ጴጥሮስንም ይሁን ቶማስን ሳይወቅሳቸው ሳይነቅፋቸው ያለ ከሰሳ ያለ ወቀሳ ይቅር ብሏቸዋል፣ ምሯቸዋል። እንዲህ አይነቱ ኃጢአት ስሬት አለውና ይህ አይነቱ ክህደት የጊዜ እንጂ የዘገየ አይደለምና ይቅርታን አድርጎላቸዋል። ይሄ ብቻም ሳይሆን ሐዋርያው ቅዱስ ጴጥሮስ አስተምሮ ያጠመቃቸው 3000 ሰዎች ክርስቶስን የሰቀሉት ክርስቶስን የሰደቡት የወገሩት ነበሩ። ነገር ግን በኋላ እውነታውን ሲነግራቸው ሲያስረዳቸው ሲመክራቸው የክርስቶስን አምላክነትም ገልጦ በትክክል ሲያስረዳቸው አምነው ተጠምቀው ስርየተ ኃጢአትን አግኝተዋል። ስለዚህ ጠቅለል ስናደርገው ስርየት የሌላቸው ኃጢአቶች አንደኛ ከእግዚአብሔር ያልተወለዱ በኋላም በጥምቀት ወይም በመንፈስ ቅዱስ ከተወለዱም በኋላ
ያንን ክደው በዛው የሚቀመጡ ፈጣሪያቸውን የካዱ ሃይማኖታቸውን የካዱ የተጠራጠሩ ሰዎች እንዲሁም ደግሞ በሃይማኖት ውስጥ ሆነው ልቦናቸው የደነደነ መንፈስ ቅዱስ የሚጠራጠሩ ለንስሐ ራሳቸውን ዝቅ የሚያደርጉ ሰዎች የኃጢአት ስርየት የላቸውም። የጥምቀት ልደቱን የሚያከብር የእግዚአብሔርን የጸጋ ልጅነት የሚጠብቅ ወይም የእግዚአብሔርን የጸጋ ልጅነት ተቀብሎ በንስሐ ሕይወት የሚመላለስ የኃጢአት ስርየትን እንደሚያገኝ መጽሐፍ ይጠቅስልናል። ስድብ የእግዚአብሔርን ልዕልና የሚፈታተን እጅግ ከባድ የሆነ ኃጢአት ነው። ዳግመኛም መጽሐፍ ቅዱስ ኃጢአትን ደጋግሞ ለብዙ ጊዜ የሚሰራ ሰውን በደለኛ ወይም እርጉም ይለዋል። ኃጢአት የጊዜ ሲሆን በደል ግን የዘገየ ነው። ኃጢአተኛ ጊዜያዊ ጥፋተኛ ሲሆን በደለኛ ግን የአዋቂ አጥፊ፣ ደፋር፣ ሕጉን ስርዓቱን እያወቀ ነገር ግን በእግዚአብሔር ላይ የሚሳለቅ እጅግ ከባድ ኃጢአት የሚሰራ ሰው። ኃጢአትን ወዶ ለምዶ የሚሰራ ሰው ወደ ንስሐ ለመመለስ እጅግ በጣም ከባድ ነው። ለንስሐ የሚሆን ልቦና የላቸውም። የመመለስ ዕድላቸው በጣም የወረደና ዝቅ ያለ መሆኑን ለማሳየት ነው። እግዚአብሔር አምላክ ልቦናችንን አራርቶልን ከክፉም ነገር ሁሉ ጠብቆን በመስቀል ላይ ደብድበው ወግረው የሰቀሉትን አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ የለመነ አምላክ ለኛ ምሕረቱን ይላክልን። የንስሐን አስፈላጊነትና ጥቅም ተረድተን በሕግና በሥርዓቱ ተመላልሰን ቅዱስ ሥጋውን ክቡር ደሙን በልተን ጠጥተን ሰማያዊ መንግሥትን እንድንወርስ መልካም ፈቃዱ ይሁንልን። አሜን።